በፉል ኮንፊደንስ ምናገረው ቲም ቢኖር ፎረስት ዊን እንደምናደርግ በቃ አስረግጬ ነው ምናገረው። አተ አርሰናልን ደግፍ መሰለ እንዴ በፉል ኮንፊደንስ ግባለት የማንንም ፈልፈላ መጫወቻ ማንሆንም ዘንድሮ የማንንም ፈልፈላ መጫወቻ አንሆንም በቃ ይሄው ነው ለማለት ነው። ፎሎ አድርጉ፣ ኮፒ ሊንክ አድርጉ፣ ኮሜንት አድርጉ። የተመቻችሁን ነገር ይመቻችሁ። ሲቲያቸው ፎረስት ይችላል እግዚአብሔር። እኛ ከፎረስት ጋቻ ስንወጣ ሙሉ ሚዲያው ተገልብጦ አርሰናል ማን ፎረስት ያስፈልገዋል ሜዳ ላይ መጥቷቸው ሜዳ ላይ ማለት ምንድነው ሮድ ላይ አግብቶ ሜን ካራክተር ሊሆን ምናምን አረ በጣም ነው የምትረብሸው። እንዴት እንደምታስጠላ ብታውቅ እናቴ። ይሄ ሰውዬ ደግሞ ለሌላ ነገር ነው ይጥራታል። ሰሜኒዮ ምንድነው የሚፈልገው እንዴ? አርሰናል ሊበለው ነው ምናምን ሲባል ሌላ ሰው ሆነ። ግን ምንም አታመጣማ። እኔ አርሰናልን ጨዋታ ትኩረት አድርጌ ሳልቋጥርባችሁ ትጥላላችሁ። በራሳችሁ እንዴት ነው የሰው ልጅ ራሱን አደናቅፎት እንዴት ራሱ ይወድቃል? ማን ምንድነው መሰሩት? ቀሪ ጨዋታ እያላችሁ እኛ ላይ ፕሬሸር ማድረግ የምትችሉት ወይኔ ኖቲንጋም ወይኔ ሚኮስፐርስ እየመጣልን ነው። ኖቲንጋም እኔ ለኖቲንጋም ቆጥራለሁ። አንተ ተወርዳል። የልጅ ነገር ሁለት ፍሬ አንዱ ብስል አንዱ ጥሬ ያለ ምንድነው ያደረከው? ፈለው ምንድነው ያደረከው? ምንድነው? አረ ጉዲ ነው ያለው። በሰባት ነጥብ በዚህ ሰዓት ታልተባተባለ በሰባት ነጥብ ሆነው አረ በፈጣሪ በሜዳ ከዛ ወዳጅ ቀጠና ቡድን ጋር ቋጣሪያዝ ሲጀመር ማለት ነው። ለልጆች ጫካ አይፈቀድም፣ ይጠፋሉ። ጠፉ በቃ አለቀ። ኖቲንጋም ማለት ነው። ጫካዎቹ ሜዳቸው ላይ ሄደው አስቀየሟቸው። ሞርጋን ጊብስ አንደርሰን ምን አይነት ጎል ያስቆጠርከው? ሮኬት ታውቃለህ? አንደርሰን ጎል ቨርሰስ ማንሲቲ ብላችሁ ሰርች አድርጉ ቤተሰብ። ቦትለር ማን እንደሆነ አሁን እናወራዋለን። አውሩ እስቲ ኑ። አርሰናል ነጥብ ሲጥል ለማሾፍ ለማፌዝ እንዲህ ብላችሁ የምትጠብቀው ቋጣሪዎቹ ብቻ አይደሉም። እነዚህ ሌጀንዶቹ ኳስ ተመለ ፐንዲቶቹ የሚቀራችሁ የለም። አውሩ እስቲ አሁን ስለ ሲቲ አውሩ እስቲ። አርሰናል ቦትለር ከወልቭስ ምናምን ሴም ሺት ኖቲንጋም ላለመውረድ የሚጫወተው ዘንድሮ ከኛ ጋር አቻ ሲወጣ ማለት ነው። ሜዳው ላይ ሄደን አቻ ስንወጣ ቀልዳችሁ ነበር። እያንዳንድሽ ከትላንት ጀምሮ ጽዋን እየጠጣሻት ነው የታባሽ። እኔ ደግሞ ክለብ ያኮራኛ ሲቲ ነጥብ ከጣለ በኋላ ጋይስ ሊጉን በ7 ነጥብ ከፍ ብለን ፈልሰስ ብለን እየመራ ነው። ሜዳ ላይ መጥቼ ይለጥፋል። ይህንን ቃል እንዳትረሳው። ሜዳ ላይ መጥቼ ይለጥፋለሁ። ፈላው የፔፕ ጋርዲዮላ ማንቸስተር ሲቲ በመጨረሻ ሳምንት የፕሪሚየር ሊግ ጨዋታዎች ከዋንጫ ፉክክር ወደ ኋላ ገሸሽ ያለ ይመስላል። ወራጅ ቀጠና ስጋት ያለበትን የቪቶር ፔሬራውን ኖቲንጋም ፎረስት ኢታሃድ ላይ የገጠመው ማንቸስተር ሲቲ ከመምራት ተነስቶ ሁለቴ አቻ ተደርጎ እንግዲህ ነጥብ ለመጣል ተገዷል ማለት ነው። በዚህ ጨዋታ ላይ ማንቸስተር ሲቲዎች በሴሜኑ አማካይነት 31ኛው ደቂቃ ላይ ቀዳሚ መሆን ችሎ ነበረ። ነገር ግን ከዛ በኋላ ጊብስ ዋይት እጅግ በጣም አስደናቂ የሆነ ጎል አስቆጥሮ 57ኛው ደቂቃ ላይ ፎረስትን አቻ ማድረግ ችሎ ነበረ። በድጋሚ ግን ሲቲዎች በሮድሪ አማካኝነት በግንባሩ ባስቆጠረው ጎል 2-1 ቀዳሚ መሆን ችሎ ነበረ። ያንን ውጤትን ማስጠበቅ ሳይችሉ እንግዲህ በድጋሚ በፎረስቶች በኩል ኤሊዮት አንደርሰን ሌላ ድንቅ ጎል 76ኛው ደቂቃ ላይ ከቦክስ ውጭ አስቆጥሮ እንግዲህ ጨዋታው 2-2 ሊጠናቀቅ ችሏል ማለት ነው። ኤሊዮት አንደርሰን ግን ይለያል ጋይስ። በቃ በሚቀጥሉት ጊዜያቶች ምናልባት በክረምቱ የዝውውር መስኮት ወደ ትልቅ ክለብ ከሚያመሩ ተጫዋቾች መካከል አንዱ ይመስለኛል። በዚህ ጨዋታ ላይም የሚገርም ፐርፎርማንስ ነበረው ከጎሉም በተጨማሪ ማለት ነው። ከኳስ ውጭ ያለው ታታሪነት በጣም ድንቅ ነበረ። ማንቸስተር ሲቲዎች ነጥብ ለመጣል ተገዷል። የመጨረሻዋ ሞመንት ማለት ብሎክ የተደረገባቸው ሞመንት እጅግ በጣም አስቆጪ ትመስለኛለች። ለማንኛውም በፕሪሚየር ሊጉ ከመድፈኞቹ አርሰናሎች በ7 ነጥብ ዝቅ ብለው እንግዲህ አሁን ላይ በ60 ነጥብ ሁለተኛ ደረጃ ላይ ለመቀመጥ ተገዷል። ማንቸስተር ሲቲ ቀሪ ጨዋታ እንዳለው ይታወቃል። ቀሪ ጨዋታ ማሸነፍ የሚችል ከሆነ በ63 ነጥብ ሁለተኛ ደረጃ ላይ ይቀመጣል። ከአርሰናል ጋር ያለውን የነጥብ ልዩነትም ወደ 4 ማጥበብ ይችላል። ነገር ግን 2 ነጥብ ነበረ ይህንን ቀሪ ጨዋታውን ቢያሸንፍ ኖሮ ይህን ጨዋታ አሸንፎ ቢሆን ኖሮ ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ነገሮች እንደምናስባቸው እየሄዱ አይደለም። ታክቲክ ቀይሩ። በቃ የቋጠሮ ታክቲክ ቀይሩ። በቃ ካሉ ወደ አንዱ ታክቲክ ቀይሩ። ታናግጣለህ እንዴ? ፈላው ታሾፋለህ እንዴ? እኛ እኮ እዚህ ጋር ለአንተ እየቋጠረን ያለ ነው ሰላማችንን አተን
እንቅልፋችንን አተን እየተሰደብን እየተረገጥን ነው። ታላግጣለን። ካልቻልኩ አልቻልኩም በለን በቃ ወይ በጊዜ ገላግለን ቋጠሯችንን ወደ ሶስተኛ ዓለም ጦርነት እናርግ። ቡድን ይዘን የቻልነውን እንደግፍ። በቃ የሆነ ነገር ይፈጠር። ተስፋችንን አንተ ላይ ጥለን ትዝረከረካለህ። አሁንም ተስፋ አለ። ቀሪ ጨዋታን ካሸነፍክ በ4 ነጥብ ነው የሚሆነው። ሄድ ቱ ሄድ ትገናኛለህ። ተስፋ አለ። ቆፍጠን በል እንጂ እንዴ አደራ ሰተነ። የዓለም እግር ኳስ ተመልካቹ ውጭ እኮ ከወያለው ውጭ እኮ አንተ ላይ ነው ተስፋ ያደረገው። ከጦርነት ይሻለናል ያንተን ብለን እኮ ነው። ከሶስተኛ ዓለም ጦርነት ይሻለናል ብለን ነው። የኒውክሌር ነበልባል ከሚበላን አንተ አለ ብለን ነው። በኖቲንግሃም ፎረስት ፔሬራ የሚባል እኮ አሰልጣኝ ነው የያዛቸው ወልቨስን ሽቁልቁል የወሰደው። ኮፍተን ነበልባክ ሙድ አትያዝ። እንደዚህ ሙድ ነው አይመቸኝም። እንደዚህ ሙድ አይመቸኝም። ግባ እናውጣው ይላል። ግባ እናውጣው። ፎረስት ትችላለህ። ኢዚያድ ድረስ ሄደ ሁለቴ አቻረገማ። እሺ አሁን ፈላው እንዴት ነው? በረደልሽ ማንዬ አትቺም ገባሽ አይደለ? ከኛ የበለጠ እኩል አንቺ 2 ነጥብ ያለሽ እና 1 ነጥብ እስክጥል ድረስ አየሽ መሰለኝ ቀድመሽ ጣልሽ። ደግመሽ እኔ 1 እስክጥል ድረስ ካሁን በኋላ ነው ደግመሽ ያለሽ። ላንቺ 2 ለኔ 1 ነው። ገባሽ አይደለ? ገና ፎረስት አሸንፏል። ገና ዌስታም አሸንፏል። ኔክስት ዌስታም ራሱ ያስቀይምሻል ነው ብለሽ በሜዳሽ ላይ ካምባክ እየተሰራብሽ። ዌስታም እኮ ሌላ ሌቭል ላይ ነው ያለው ማለት ከውልብዝ ጋር ደግነቱ ጨርሰሻል ከውልብዝ ጋር እንጂ አልቆልሽ ነበር በሱም ማለት ነው። እመኝ ዋንጫ በላ ነው ምልሽ በላ ነው በቃ ይሄን ዋንጫ በልተኗል። ካራባው ካፕንም በላብሽ አሁን ገባሻል። ቅስምሽን በየቦታው ነው ሰብርሽ በየአቅጣጫው። ወንድ ከሆንሽ ቻምፒየንስ ሊግ ፋይናል እንገናኝ። ወንድ ከሆንሽ እናትሽ ከወለደችሽ ይላል የእናንተ አቻ ከአርሰናል ማሸነፍ የበለጠ ነው ያረካኝ። የአርሰናል ማሸነፍ አቃጥሎኝ ያሸነፈው ገባር። ግን የእናንተ አቻ እንዴት አባቱ ነው የሚያረካው? ፎረስት እንዴት ነው የሚያረካው? አንተ አንደርሰንና ሞርጋን ጊብዝ ዋይት እናንተ የእንግሊዝ ኮከቦች ትችላላችሁ። ጊብዝ ዋይት ምን አይነት ጎል ነው ያገባባ አባቴ። ዶራኑማ ደንቆሮ ስለሆነ ነው በሳይን ላንጉጅ ነው ያገባበት። ተረዳኸኝ አይደል? እኔ እግዚአብሔርን ተቃጠልኩኝ። እኔ ቀጠልን ያልኩትኝ ዛሬ ደግሞ መረጋጋት አልቻልኩም። እግዚአብሔር እኔ በቃ አሁን አርሰናል ይብላው ሲለው ነው እንጂ የኖቲንግሃም መጨረሻ ላይ የሞከርነው ኳስ የሚወጣ ኳስ ነው። ሲጀምር እንዲተሳቀር መጮት አለብን። አርሰናል ለሚበላው እኔ እንደዚህ መቃጠል እኔ በቃ ይብላውና እዛ ይጨርስልን። እንዴ ተሳቀኩኝ። ካሁን ከወይ ተስፋ አትስጡ። ተስፋ እኮ ነው ተስፋ ስለሰጡ ነው እኮ እንደዚህ ይሆንኩኝ። ብራይተን ዛሬ ጮቱን ጨዋታ አስተኛ ጋር ይጮቱት ጠቅጥቀውልን ነበር። ምንም በቃ ግምት ያለ ጨዋታ ሁሉ እንዴት ነው ፎደን ጥሩ አይደለም። በቃ ማስወጣት ነው። አይ ነው ፎደን ለሜንታሊቲ ሲባል እንዳስገባው እንጂ ምርጥ ነው አይደለም። ፎደን በቃ መቀመጥ ያለበት ሰው ነው። እኔ ተቃጠልኩኝ። እግዚአብሔርን በጣም ያስጠላ። ፈርስት ሃፍ መጠቀም የምንችላቸውን ኳሶች ሳንጠቀም ቀረ። ዳኛ እንግሊዝ ወይኔ ውሻ ሆኗል። ዳኛ እንዳለ የሃላንድ ኳስ ፔናልቲ አይደለም ማለት እኔ በየትኛው ህግ እንደሆነ አላውቅም። ያ ኳስ ፔናልቲ ያልሆነበት ምክንያት ማለት ነው። መረጋጋት አልቻልኩም። የምን ባክ አቋባ ነው ሚያንቋቋ ነገር እኛ የምናውቀው ማንን ነው? በቋጠሮ በልስቲ የሁሌ ቲክቶክ ህብረተሰብ ዞር ብለህ አስብ። የቋጠሮ ሊቅ የቋጠሮ ማስተር ማን ነው በል። እኛ አሁን ማውራት ትተናል። በቃ የውስጥ ስራችንን በአግባቡ በአጸቋማ በኩል እየሰራ እንገኛለን። እያንዳንዱ አሰራራችን ወደ ሚዲያ ይዘን መውጣት ትተናል። ቋጠሮን በውስጥ መቋጠር ጀምረናል። የኔ ወንድም አሉ አንዳንዶች ወጥተው ስትራቴጂ ምናምን ቴክ ዱቄት ያለ ቋጠሮ ማለት እጅግ ጥሩ ባልሆንክበት ጨዋታ ቡድን አሸንፎ ወጥቶ ያንተ ደግሞ ተፎካካሪ ቡድን በእንደዚህ አይነት መልኩ አቻ ሲወጣ አየህ ቋጠሮና ምን ያህል የቋጠሮ ሊቅ መሆንህን የሚያሳየው። ይህንን ለሚገባቸው ሰዎች ሼር አርጉት፣ ኮፒ ሊንክ አርጉት፣ ቪዲዮን እና አዳርሱልኝ። መቋጠርማ ካልቀረ እንደዚህ ነው እንጂ መቋጠር አሳቋማ ይለያል። ነው ይለያል። አይ ሲቲዝን የዋንጫ ተፎካካሪ ምንሽ ምን አጋጠመሽ? እኔ እንኳን እንዲህ ባልስቅብሽም ደስ ይለኝ ነበር ግን አንዳንድ አሲዳም የሆነ ሲቲ ደጋፊ ትላንትና በቁስሌ ላይ ጨው ሲነሰንስ ሲያድራይች
እጅግ በጣም ተበሳጭቼ ስለሆነ ለማንኛውም ግን ምንድነው ያጋጠመው? ሲቲ ለዋንጫ እየተፎካከረ ያለ ክለብ እንዲህ ነው እንዴ? አረ በስመ አብ አንተ በኖቲንጋም ሲቲ አረ እኔ ግን ተከላካያቸውን የኖቲንጋምን አለማድነቅ አይቻልም። ምን አይነት ተከላካይ ነው ሞሬሎ! በመጨረሻ ደቂቃ እኮ ሲቲ ገሎ ነበር እኮ ጨዋታውን። በስመ አብ አረ እሱን ተከላካይ ግን አለማድነቅ አይቻልም። ዋው ከምሬን ነው የምላችሁ ይችላል። እንዲሁም ጊብስ ዋይት አረ በስመ አብ ምን አይነት ጎል ነው ያስቆጠረው በእናታችሁ! አረ ይሄ ተጫዋች እንዲሁም ግን ያው በሲቲ በኩልም አንቷን ሴሜኖ እጅግ በጣም የሚያምር ጎል አስቆጥሮ ነበር። ከሪያን ቸርኪ አሲስት የተደረገለትን ኳስ በቃ አልቻልሽም። ምንድነው ኦሬዲ ስለሌለ ነው። ለማንኛውም አይዞኝ፣ ግን የቀጣዩን ጨዋታ እያሸነፍሽ ካለሽ በቃ በቃልሽ። ቀጣይ ጨዋታ ራስ ወሳኝነት አለው፣ ማሸነፍ አለብሽ። ለማንኛውም ግን አይዞኝ ያጋጥማል፣ አይዞኝ። በኢየሱስ ስም የመጨረሻውን ኳስ አይታችሁታል? በኢየሱስ ስም ይሄ እኮ በቃ አርሰናል ብላ ሲለው ነው ወይ ደግሞ አጓግቶ ሊነሳው ነው። እንደሁሉ ጌሂውን ማን ጥሩ ኳስ ለሲልቫ ቀብሎት ባዶ 1-1 በረኛው መለሰው። ከዛ መልሶ ጌሂ መታው። ሙሪሎ የሚባል አንድ ደደብ ግንብራስ ጥምብ ለአርሰናል ቢሆን እግሩን ከፍቶ የሚሰጥ ልጅ 3-4 ስንደበድብ ጎሉ ላይ እንዲህ ተደርድሯል። እንደ ድንጋይ በቃ ከድነውታል። እኔ እኮ አርቴታ ትላላችሁ። ፔፕ ራሱ እኮ ድብን እያደረገ ነው የሚያቃጥለን። እንዴት ነው እንደዚህ ጥቅጥቅ ብሎ ለሚጫወት ቲም አንድ ዊንገር እንኳን ይዘማገበው? ወይ ዶኩን ወይ ሴሜኒዮ ጎል ለማግባት የተፈጠረ ሰው ነው ቦክስ ውስጥ የሚገኝ ጥሩ አውቀበታል እኮ እንዲያገባለ እያረከው። ግን ዊንገር ይዘ ለምን አገባም? ሴሜኒዮ ሰው ማለፍ አይችልም። እመቤቴን 1v1 እኔ ከሱ ይሻላለሁ። በዛ ላይ ቸርኪን ነው ማስወጣት ያለብህ ሴሜኒዮን እንጂ እኔ አላቅም። ብዙ ሰዎች ላትስማሙ ትችላላችሁ። ሴሜኒዮ እያገባ ነው እኮ ምናምን ልትሉኝ ትችላላችሁ። ሳቪኒዮ በዛ በኩል ከገባ በኋላ አንዴም ኳስ ይዞ አይመለስም። ለማጥቃት ለማስጨነቅ እንጂ የሚሄደው እንደዛ አይነት ሰው እኮ ነው የሚፈልገው። እሱ ገብቶ እያሻማ ምናምን ያገኘናቸውን ቻንስ ሙሉ ጌም ላይ አላገኘ ነው። ከዛ ቁጭ አድርገው ትጀምራለህ። ፔፕ ዶኩንም ቁጭ አድርገው ጎበዝ። አንዱ ዊንገር ይዘህ ሳገባ ይሄን ጌም አስበላ። 7 ነጥብ ነው። አንድ ጌም ተጫውተው ካሸነፍን 4 ነጥብ ይሆናል እና ኢታሊያን ታይትል ዲሳይደር የሚባል አይነት ጨዋታ አለን። ከሱ በፊት ግን 4 ነጥብ ሆኖ ቀድመን የምንጥል ከሆነ በፍጹም እመኑኝ ያለቀ ነገር ነው። ደግመን ከነሱ በፊት የምንጥል ከሆነ ለምን እኛን ለአርሰናል ኮንፊደንስ እየሆን ነው ያለነው።